እሺ ማን ነበር ስምሽ? እሺ ኡስታዝ ነገረ ነው። እሺ ስምሽ ንገሪኝ። እስኪ ማን ነበር? ዚነት አንቀጽ አራት ዚነት ላይ ነሽ? እሺ እንትን ፊት ለፊት ስክሪን ላይ ያለውን ቀሪልኝ። ኦኬ፣ አንቀጽ አራት ላይ ነው። ለምሳሌ ከመጀመሪያው አንቀጽ አራት ላይ ከመጀመሪያው ጀምሬ ከመጀመሪያው ጀምረሽ ቀሪውና ኦኬ። አቆሚ ስልሽ ታቆሚያለሽ። በቂራአቱ ይኸውና ከዛ ምን ቦታ ላይ እንዳለ ይቅርታል። أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. لا أقسم بهذا البلد. لا أقسم بلاش هتساوي. أوكي. لا أقسم بهذا البلد. اوكي ለምሳሌ እዚህ ጋር ሱረቱል ኩብራ القلة በኩብራ ማለት الكبرى. ቀልቀለቱል ኩብራ ቃፍ ማለት ነው። ለኡቅሲሙ በሚለው ጋር ማለት ነው። ቀልቀለቱል ኩብራ ትሆናለች ማለት ነው። القلة الكبرى صغرى የምትባለው እ መካከል ላይ ሲሆን ሱግራ አይደል ያልነው? አዎ መካከል ላይ ሲሆን ሱፍራ፣ መጨረሻ ላይ መጨረሻው ሱራ ላይ ሲሆን ደግሞ ኩብራ። ስለዚህ ዳል ኩብራ ናት፣ ቃፍ ደግሞ ሱፍራ። ይዋ ማሻአላ። እሺ ሌላኛው ቀጣይ ሌላ ተማሪ ቀጣዩ እሺ አ- ሰዓዳ ሙክታር። እሺ አንብቢው እስኪ ከመጀመሪያው ከዚህ ጋር ሁለተኛው አያ ላይ እንጨርሰውና እሺ وأنت حل بهذا البلد ድገሚው እስኪ አንዴ። وأنت حل بهذا البلد እስኪ በደንብ አትሪው። بهذا البلد بهذا البلد እሺ እዚህ ጋር መጨረሻ ላይ ያለው ምንድን ነው? عند قلقلة الكبرى ቀልቀለቱ ኩብራ። እሺ ቀጥሎ ያለው ቅሪም እሺ ووالد وما ولد ላይ እዚህ ጋር ያለውስ ወማ ወለድ የሚለው እዚህ ጋም ቀልቀለቱል ኩብራ ማለት ነው። ከመሀል ስኩን ስለሌለ ቀልቀለቱ ሱግራ የለም። ስለዚህ በቂራአቱም ማስገኝተዋል። በደንብ ገብቶሻል ማለት ነው። እሺ ቀጣይ አራት ላይ ያለው እንደውም ይቀራልኝ። ሌላ አራት ላይ ያለው ይቀራል። ራቢያ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እስኪ አራተኛው ላይ ያለውን ቀሪና የት ቦታ ላይ ቀልቀላ እንዳለ ትነግሪኛለሽ። أعوذ بالله من الشيطان الرجيم. لقد خلقنا الإنسان في كبد. ጫጫታ ግን አለ ቦታው ላይ። እሺ እስኪ ድገሚ አንድ ጊዜ። لقد خلقنا ቃፍ ከሚወፈሩ ፊደላቶች ውስጥ ነው ብለናል። ቃፍ ከሚወፈሩ ፊደላቶች ውስጥ ናት ብለናልና ለቆድ خلقنا لقد خلقنا الإنسان في كبد. አይር ማሻአላ። የት ቦታ ላይ ያለው خلق ስንል እዚህ ጋ ቀልቀለቱ ሱግራ ስንል خلق ኦኬ ሱግራ መጨረሻ ላይስ ቀልቀለቱ ኩብራ ኩብራ። ማሻአላ። እሺ አይሻ ትሞክሪያለሽ? አይሻ ይሞክር። ايش نمكر. ቀጣይ ያለውን أعوذ بالله من الشيطان الرجيم.
أي أيحسب أن لن يقدر عليه أحد ألا تبزغا نون إدغام مدرجة ألا تلولش أيحسب أن لن إزجا نقويتا متارج እግረ መንገዳችንም ያው ተጅዊድ እያስተካከልን ስለሆነ አስተካክዩ أيحسب أن لن يقدر عليه أحد ድገሚ እስኪ አል ብለሽ እዚህ ጋር ትቆይ ላም ላይ ቆይበት አለ ቶሎ ብለሽ أحسب أن لن يقدر عليه أحد أيحسب أن لن يقدر عليه አትበቂው መጥበቅ አለበት አለይ አትቆይበት ነው አል እንደዛ ይባላል አለይ أيحسب أن لن يقدر عليه أحد እሱ ላይ ይልኝ አሁን የት ቦታ ላይ ነው ያለው أن لن قاف قلقلة الصخرة ኦኬ أحد إذا مجرش ولا أحد من ولا قلقلة الكبرى قال قالت الكبرى ما شاء الله أحسنتي بارك الله فيك أشلي لا ما نقدر أشي ممكن يسكت يلون كريم يعني طيب إن شاء الله أعوذ بالله من الشيطان الرجيم يقول أهلكت مالا لبدا دقيقة يقول أهلكت مالا لبدا طيب يقول أهلكت يقول مالا እዚህ ጋር ላም ላይ አይሳብም ምንም አይነት መሳቢያ ስለሌለ ፈጠን ብለሽ እዚች ጋር ቃፍ ላይ መድጥበይ ያለች يقول أهلكت مالا لبدا طيب يقول أهلكت مالا لبدا مالا لبدا مالا لبدا مالا لبدا ما شاء الله እሺ እዚህ ጋር አለ ቀልቀላት የቀልቀላት ትላለህ እዚህ ጋር ቀልቀላት ምን አድርገው طيب አለ የለም عادي የት ጋር قلقلة كبرى وصغرى የት ጋር ነው መጨረሻው ላይ ነው طيب እዚህ ጋር መጨረሻ ላይ ያለው ኩብራ ነው እሺ ይልሽ አሁን እዚህ ጋር ምንም አይነት የቀልቀላት ጋር የለም يقول أهلكت مالا لبدا ለምንድን ነው እዚህ ጋር ያቆም ነው ምንድነው መደል ዒወድ ነው እዚህ ጋር ያለው መደል ዒወድ ማለት በመንሱብ የምናቆመው ማለት ነው ፈትህ ያደረግን የምናቆመው በተንዊን መንሱብ አድርገን የምናቆመው መደል ዒወድ ይባላል እዚህ ጋር አናነጥረው የምናነጥረው መች ነው ሱኩን አድርገን ስናነብ ሱኩን መሆን አለበት ይህ ዋጅብ ነው ስናቆመው በሱኩን መሆን አለበት ለማንጠር ማለት ነው ለምሳሌ እስካሁን ያየናቸውን እንመልከት እዚህ ጋር አለ يقدر ተቀልሟል እዚህ ጋር ማለት ነው ያቆም ኸፍ ምን ሱኩን ነች አሐድ ስንል እዚህ ጋር ስናቆም መድል ዓሪ ለሱኩን ይሆናል ይቀየራል አሐድ ብንቀጥል አሐዱ يقول ነበር አይደል ግን ስናቆም ወደ ሱኩን እንቀይራለን አሐድ እንላለን ስለዚህ ይሄም ይሆናል ማለት ነው እዚህ ጋር ግን ማለሉ በዳ ስንል በምንድን ነው የምናቆመው በመንሱብ ነው የምናቆመው ስለዚህ አይሆንም ማለት ነው ቀጣይ ያለው እንግዲህ إن شاء الله أيحسب أن لم يره أحد دقيقة مسكين أحد سكون الرشاط أيحسب أن لا أيحسب أن قاعدة متكريم أيوة أيوة قاعدة أصلا مش لا أوكي لما اليوم أيحسب أن لم يره أحد دقيقة مالي أيحسب
أيحسب أن لا أيحسب أن لم يره أحد እሺ እዚህ ጋር የት ቦታ ላይ ነው? መጨረሻ ላይ ስኩን ነው መጨረሻ ላይ ማለት ነው። መጨረሻ ላይ ነው። ማሻአላህ በቺ ቃይዳ የምትቀሪ ከሆነ ቃይዳው ላይ በደንብ መሰረት ለመያዝ እነዚህ የፊደላቶች አወጣጥ ላይ በደንብ ትኩረት አድርጊ። አሪፍ ነው። መጨረሻ ላይ ቀለቀለተል ኩብራ ነው። ቂራአቱንም ያው በተወሰነ መልኩ ጉድለት ቢኖርበትም ቀርተሽዋል። ማሻአላህ። እሺ ቀጣይ ያለውን ሌላ ቶሎ ልትዳረሱ ማለት ነው። ማይክ ፍሪ ያድርጉና ሞክሩ። አንዳንድ አያ ስለሆነ ሁላችሁም ራሳችሁን አፍተሽ ማይክ ፍሪ ያድርጉና ክፈቱና ألم نجعل له عينين ولسانا وشفتين فوزيا فتية جميلة مايك فري زينتنا مايك كفتش ሌሎቻችሁ መሞከር አትፈልጉ? አይሻ እኔ ልሞክር። እሺ ነጃት ሞክሪ እስኪ። እሺ ኢንሻአላህ የለፊት ስክሪን ላይ አለ። ስምንተኛው ላይ አይዋ ألم نجعل له عينين እዚህ ጋር ጂም መካከል ላይ የመጣው ስኩን ቀልቀለቱል ሱግራ ነው ማለት ነው። ቀልቀለቱል ሱግራ ስለዚህ እንዴት ነው አንጥረን የምናነበው? ምን ያክል ነው? በትንሹ ማለት ነው። ያኔ በትንሹ በጣም ሳናነጥር መካከለኛ በሆነ ألم نجعل له عينين እስኪ ولسانا وشفتين እዚህ ጋር ምን አለች? እዚህ ጋር ምን አለች? አሊፍ መድ አፍዋን ولسانا وشفتين በጣም ማትሳቢ ولسانا وشفتين ኢንሻአላህ ولسانا وشفتين ማሻአላህ ሰንቲ ባረከላሁ ፊክ። እሺ እዚህ ጋር አለ لا የለም። እሺ وهديناه النجدين وهديناه ايش እዚህ ጋር ምን አለች? أخي عفوا ስለቸኮልኩኝ ነው መሰለኝ። وهديناه النجدين እሺ እዚህ ጋር ደግሞ ጉና አለ ኑን عليه الشدة تسمى غنة نقرأها بالخيشوم በአፍንጫ ነው የምናነባት። وهديناه النجدين وهديناه النجدين እሺ እዚህ ጋርስ እዚህም ጋር ቀልቀላቱል ሱግራ ለጂም ማሻአላህ ሰንቲ ባረከላሁ ፊክ። ሌላ እስካሁን ያልሞከረ አለ? ይሞክር። እስካሁን ያልሞከረ እስካሁን ምንም ያልሞከረ ለዚህ ኸይር እኔ የመጨረሻ የቁርአን አንድ ቁርአን ገብዛችሁና ተሰናበታችሁ። ሰዓት እየሄደብኝ ነው። ኦልሬዲ 20 ደቂቃ ምናምን ነው ያለኝ። ጥሩ ነው ማሻአላህ ገብቷችኋል። ዛሬ ምን ተምረናል ማለት ነው? ስለ ቀልቀላ ተምረናል። ቀልቀላ ፊደላቶቹ እነማን ናቸው? 5 ፊደላቶችን አይተናል። ቃፍ፣ ቃ፣ ባ፣ ጂም፣ ዳል ናቸው። እነዚህ ፊደላቶች ቁርአን መካከል ላይ ሲመጡ ቀልቀለቱል ሱግራ እናደርጋቸዋለን። በቁርአን ቃላት በአያ መጨረሻ ላይ ሲመጡ ደግሞ ቀልቀለቱል ሱግራ አድርገን እናነባቸዋለን። የተማርነውን ደግሞ በተግባርም ሞክራችሁ አይታችሁታል ማለት ነው። ስለዚህ
ደን በቃ አልቋል ሁሉም ነገር ማሻአላህ ነው። አሁን አንድ ሱራ ልቅራላችሁ እና ልሰናበታችሁ የመጨረሻ ልገብዛችሁ ነው ማለት ነው። ምን አይነት ሱራ ልቅራላችሁ? ሱራ አልበቀራ፣ አልኢምራን? እሺ ሱረቱል ኢምራን ልቅራላችሁ እስኪ። ወደ መሀል ልግባና ከዚህ ጀምሮ ይቅራላችሁ። ሰዓት ለመቆጠብ ነው። بسم الله الرحمن الرحيم ألف لام ميم الله لا إله إلا هو الحي القيوم نزل عليك الكتاب بالحق مصدقا لما بين يديه وأنزل التوراة والإنجيل من قبل هدى للناس وأنزل الفرقان إن الذين كفروا بآيات الله لهم عذاب شديد والله عزيز ذو انتقام إن الله لا يخفى عليه شيء في الأرض ولا في السماء والذي يصوركم في الأرحام كيف يشاء لا إله إلا هو العزيز الحكيم هو الذي أنزل عليك الكتاب منه آيات محكمات هن أم الكتاب وأخر متشابهات فأما الذين في قلوبهم زيغ فيتبعون ما تشابه منه ابتغاء الفتنة وابتغاء تأويله وما يعلم تأويله إلا الله والراسخون في العلم يقولون آمنا به كل من عند ربنا وما يذكر إلا أولو الألباب ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب ربنا إنك جامع الناس ليوم لا ريب فيه إن الله لا يخلف الميعاد إن الذين كفروا لن تغني عنهم أموالهم ولا أولادهم من الله شيئا وأولئك هم وقود النار كدأب آل فرعون والذين من قبلهم كذبوا بآياتنا فأخذهم الله بذنوبهم والله شديد العقاب قل للذين كفروا ستغلبون وتحشرون إلى جهنم وبئس المهاد
قد كان لكم آية في فئتين التقتا فئة تقاتل في سبيل الله وأخرى كافرة يرونهم مثليهم رأي العين والله يؤيد بنصره من يشاء إن في ذلك لعبرة لأولي الأبصار زين للناس حب الشهوات من النساء والبنين والقناطير المقنطرة من الذهب والفضة والخيل المسومة والأنعام والحرث ذلك متاع الحياة الدنيا والله عنده حسن المآب قل أنبئكم بخير من ذلكم للذين اتقوا عند ربهم جنات تجري من تحتها الأنهار خالدين فيها وأزواج مطهرة ورضوان من الله والله بصير بالعباد بارك الله فيكم لحسن استماعكم ስላዳመጣችሁ እጅግ አድርጌ አመሰግናለሁ የዛሬው ቆይታችን የሚመስል ነበረ والسلام عليكم ورحمة الله وبركاته ምናልባት መጠናናት ከፈለጋችሁ መቆየት ትችላላችሁ